ከንቲባ፣ ክቡራን የዳባት ከተማና ወረዳ አስተዳደር አመራሮች፣ ክቡር ኮሎኔል ዘውዱ ተገኝ የ34ኛ ክፍለ ጦር ምክትል አዛዥ፣ ለኢትዮጵያ መጽናት የህይወት ዋጋ እየከፈላችሁ ያላችሁ የኢትዮጵያ ብርቅዬ የቁርጥ ቀን ልጆች፣ የሀገር መከላከያ ሰራዊት አባላት በየማዕረጋችሁ፣ ክቡራን የሃይማኖት አባቶች፣ የሀገር ሽማግሌዎች፣ በአጠቃላይ የዚህ የድጋፍ ሰልፍ ተሳታፊዎች፣ ከሁሉ አስቀድሜ በዛሬው ዕለት የታላቁ የኢትዮጵያ ህዳሴ ግድብን ተጠናቆ መመረቅ ምክንያት በማድረግ ደስታችሁን ለመግለጽና ለህዳሴው መጠናቀቅ ጉልህ አበርክቶ የነበራቸውን የኢትዮጵያ መሪዎች፣ ሰራተኞችና ኢትዮጵያውያንን ለማክበርና ለማመስገን እንዲሁም እውቅና ለመስጠት በዚህ መልኩ ድጋፋችሁን በይፋ በአደባባይ በመግለጻችሁ በሰሜን ጎንደር ዞን አስተዳደር መንግስትና ህዝብ ስም ከፍ ያለ ምስጋና ይድረሳችሁ። ክቡራንና ክቡራን፣ ታላቁ የአባይ ወንዝ በሀገራችን ኢትዮጵያ በአማራ ክልል ሰከላ ተነስቶ በሱዳን በኩል ከኢትዮጵያ በመውጣት 7 ዋና ዋና የአፍሪካ ሀገራትን በማቆራረጥ ሜዲተራኒያን የሚገባ ትልቅ ወንዝ ነው። አባይ መነሻውና ዋነኛው የውሃ ምንጭ 85 በመቶ ኢትዮጵያ እንደሆነች የዘርፉ ምሁራን ያስቀምጣሉ።